ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ተከታታዮች፣ በዚህ ቪዲዮ ዛሬ የማቀርብላችሁ ክፍል 2 የኤርትራ አስተዳደር ከ1850 በኋላ የሚለውን ይሆናል። ተከታተሉኝ። በ1850 እስከ 1889 የኢትዮጵያ ንጉስና የውጭ ተጽዕኖ የሚል ርዕስ ስር በ1850 አካባቢ ዛሬ የሚባለው የኤርትራ አንድ የተቀናጀ መንግስት አልነበረችም። አካባቢው በተለያዩ ኃይሎች ይተዳደር ነበረ። በከፊል በቴዎድሮስ ሁለተኛና በኋላም በዮሐንስ አራተኛ የሚመራው የኢትዮጵያ ንጉስ አገዛዝ ነበረ። በባህር ዳርቻ አካባቢ ደግሞ የኦቶማን ኢምፓየር እና የግብጽ አስተዳደር ነበር። የባህር ወደቡ ምጽዋ በኦቶማን እና በግብጾች በኋላም በግብጾ አስተዳደር ስር የነበረ ነው። በ1885 እስከ 1890 ጣሊያኖች ወደዚህ አካባቢ ገብተዋል። ጣሊያኖች ወደዚህ አካባቢ የገቡት የግብጾችን ከአካባቢው መልቀቅ ተከትሎ ነው። መጀመሪያ ቱርኮቹ ነበሩ። በተለይም የምጽዋ አካባቢን ተቆጣጥረው የነበረው የባህር ዳርቻውን ተቆጣጥረው የነበረው ቱርኮች ነበሩ ከ16ኛው ክፍለ ዘመን ጀምሮ። ከዛ በ19ኛው ክፍለ ዘመን ለግብጾች አስረክበው ነው የወጡት። ግብጾቹ ለጥቂት ጊዜ ካስተዳደሩ በኋላ ከሱዳን በገጠማቸው ጦርነት ከተመቱ በኋላ ያንን ቦታ ለቀው ወጥተዋል። ከዛ ጣሊያኖች ያላንዳች ተቀናቃኝ መጀመሪያም ምጽዋን ከያዙ በኋላ ወደ ላይኛው ወደ ደጋማው ክፍል ወደ አስመራ ጨምሮ በአካባቢው ያለውን አካባቢ ወደ መቆጣጠር የጀመሩት ከ1885 እስከ 1890 አካባቢ ነው። ከዚህ በኋላ ጣሊያኖች ወደ ውስጥ አገር መስፋፋት ጀመሩ። በ1889 ዓመተ ምህረት በሚኒሊክ ሁለተኛና በጣሊያን መካከል የውጫሌ ስምምነት ተፈረመ። ይህ የውጫሌ ስምምነት በ1890 አቆጣጠር የተቀመጠ ነው። ጣሊያን በተቆጣጠራቸው መሬት ኤሪትሪያ ተብሎ የተባለው ኮሎኒ መንግስት ተቋቋመ። ስለዚህ የኤርትራ የሚለው አካባቢ ስያሜውን ያገኘው በ1890 ጣሊያን አካባቢውን ከተቆጣጠረች በኋላ ነው። ይሄ ማለት ከውጫሌ ስምምነት በኋላ ነው ኤርትራ የምትባለው ሀገር እንደ ሀገር የታወቀችው ማለት ነው። በጣሊያን ኮሎኒ ስር በ1890 እስከ 1941 የጣሊያን ኮሎኒ ስር ነበረች። በ1890 ጀምሮ ጣሊያን ኤሪትሪያን በኮሎኒ አስተዳድራለች። ዋና ከተማዋ አስመራ ሆኗል። መንገዶች፣ የባቡር መስመሮች እና ፋብሪካዎች ተገነቡ። በዚህ ጊዜ በ1935 እስከ 1941 ዘመን የኤርትራ ከኢትዮጵያና ሶማሊያ ጋር በማያያዝ ኢጣሊያን ኢስት አፍሪካ ተብሎ ተቆጠረ። ይህ ማለት የ5 ዓመት ኢትዮጵያ ውስጥ የነበረው ጦርነት ጊዜ ማለት ነው። በዛ በ1928 አካባቢ ጀምሮ ለ5 ዓመት ጣሊያን ኢትዮጵያ ውስጥ በነበረችበት ጊዜ ከኢትዮጵያ ጋራ በአንድ ላይ ለመቀላቀል እና የኢትዮጵያና የጣሊያን ግዛት በምስራቅ አፍሪካ ተፈጠረ ማለት ነው። በ1941 እስከ 1952 ደግሞ የጣሊያን መንግስት የጣሊያን ተመታ ከወጣች በኋላ ሙሶሎኒ ከተሸነፈ በኋላ ኤርትራ በእንግሊዝ ሞግዚት
ነት ነው መተዳደር የቻለችው ማለት ነው። ይሄ ለ11 ዓመት አካባቢ የቀጠለ ነው። ከ1941 እስከ 1952 በአውሮፓን አቆጣጠር ማለት ነው። ይሄም የሁለተኛው የዓለም ጦርነት በኋላ ኤርትራ ጣሊያን ተሸንፋ ተጠቃላ ከአፍሪካ በመውጣቷ ወደ እንግሊዝ አስተዳደርነት ስር የገባችበት ጊዜ ነው። ከ1952 እስከ 1962 በኢትዮጵያ በፌዴሬሽን ወደ ኢትዮጵያ ተጠቃለለች። ይህም ዩኤን ወይም ዩናይትድ ኔሽን ውሳኔ ነው። የዩናይትድ ኔሽን ውሳኔ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል አድርጓል ማለት ነው። ኤርትራ በዚህ ጊዜ ፓርላማ ነበራት፣ ህግ አውጪ ነበራት፣ ባንዲራ ነበራት። በ1962 እስከ 1991 ከኢትዮጵያ ጋር ተቀላቀለች ማለት ነው። ይሄ በኃይለ ሥላሴ ጊዜ የተደረገ ነው። ፌዴሬሽኑን በማፍረስ በቀጥታ ኤርትራና ኢትዮጵያ እንደ አንድ ሀገር ተዋሃዱ ማለት ነው። በዚህ ዑደት ውስጥ የኤርትራ ግዛት የኢትዮጵያ የንጉሠ ነገሥቱ አንዱ ግዛት ሆኖ ተቆጠረ ማለት ነው። ከዚህ በኋላ ነው እንግዲህ አማጽያኑ ወደ ጫካ መግባት የቻሉት። በ1993 ደግሞ ኤርትራ ነፃነቷን አወጀች ማለት ነው።